ሰላም ወዳጆቼ እንደምን አላችሁ? መንግስት ሰራተኛውን ለመመዘን በሚዘጋጁ የተግባቦት ክህሎት ኮሚኒኬሽን ስኪልስ ኤንድ ማናጅመንት ላይ ያተኮሩ ሳምፕል የብቃት ምዘና ጥያቄና መልሱን ከነ ማብራሪያው በዚህ ቪዲዮ ይዤላችሁ ቀርቤያለሁ። በጣም አስተማሪ ነው። ብቻ ለብዙዎች እንዲደርስ ሚዲያውን ሰብስክራይብ፣ ሼር እና ላይክ በማድረግ እንድትጀምሩ እየጠየኩኝ ጥያቄዎችን አብረን እየሰራን እንሄዳለን። የመጀመሪያው ጥያቄ ከተሰጡት አማራጮች ውስጥ ተግባቦት የሚለውን ቃል የሚገልጸው የትኛው ነው? ሀ የፊደል አጻጻፍ፣ ለ የመልእክት ልውውጥ፣ ሐመርሃ የስራ ዕቅድ፣ መ የግል ውይይት። ከተሰጡት አማራጮች ውስጥ ተግባቦት ወይም ኮሚኒኬሽን የሚለውን ቃል የሚገልጸው መልሱ የሚሆነው ለ ነው፣ የመልእክት ልውውጥ ነው። ተግባቦት ወይም ኮሚኒኬሽን የምንለው በተለያዩ ምሁራን የተለያዩ ትርጓሜ ያለው ቢሆንም ብዙዎች የሚስማሙበት ትርጉም ግን ተግባቦት በላኪና በተቀባይ መካከል የሚደረግ የመረጃ ልውውጥ ሲሆን በተጨማሪም ምልክቶችን ያካትታል ብለው ይገልጹታል። እነዚህም የቃላት፣ የቪዥዋል፣ ፎቶግራፍ፣ በአይን መግባባት፣ በሰውነት እንቅስቃሴ ወይም በድምፅ የተሰሩ ኮዶችን መጠቀም ያካትታል በማለት ይገልጹታል። ተግባቦት ማለት በተለያዩ የህብረተሰብ ክፍሎች ውስጥ በተለያዩ እንቅስቃሴዎች የሚደረግ የመልእክት ልውውጥ፣ የመረጃ ማሰባሰብና የመተንተን የማሰራጨት ዘዴ ነው ማለት ነው። በአጭሩ ኮሚኒኬሽን ወይም ተግባቦት ማለት ሼሪንግ ኢንፎርሜሽን ነው የሚለውን ልንረዳ ይገባል ማለት ነው። ጥያቄ ቁጥር 2 ከተግባቦት መርሆች ወይም 7 ፕሪንሲፕልስ ኦፍ ኮሚኒኬሽን ከምንላቸው ውስጥ የማይካተተው የትኛው ነው? ሀ ሙሉነት፣ ለ ትክክለኛነት፣ ሐመርሃ ተቀባይነት፣ መ ግምት። መልሱ የሚሆነው ሐመርሃ መርሆች ወይም ፕሪንሲፕልስ የምንላቸው ተግባቦት ውጤታማ በሆነ መንገድ መተላለፉንና የመልእክቱን ዘይቤና አስፈላጊነትን የሚያሳዩ ናቸው። እነዚህም 7 ሲስ ይባላሉ በእንግሊዘኛው 7 ሲዎች ለማለት ነው። እነዚህም ኮምፕሊትነስ፣ ኮንሳይስነስ፣ ኮንሲደሬሽን፣ ኮሬክትነስ፣ ክላሪቲ፣ ከርትሲ ኤንድ ኮሬክትነስ። እነዚህ 7 ሲዎች ወይም ዘ ፕሪንሲፕልስ ኦፍ ኮሚኒኬሽን የምንላቸው አንደኛ ሙሉነት ማለት ወይም ይሄ ኮምፕሊትነስ የምንለው የሚተላለፈው መልእክት የተሟላና መልእክት ተቀባዮች የሚፈልጉትን ሁሉንም መረጃዎች ማስተላለፍ የሚችል መሆን አለበት የሚል ፕሪንሲፕል ነው። ሁለተኛው የተመጠነ ኮንሳይስነስ የምንለው መልእክቱ አጭርና ግልጽ መሆን እንዳለበት የሚያስቀምጥ መርህ ነው። ሶስተኛው ግምት ወይም ኮንሲደሬሽን የምንለው ላኪው መልእክቱን ከመላኩ በፊት የተቀባዩን ፍላጎት ግምት ውስጥ ማስገባት ይኖርበታል የሚል መርህ ነው። አራተኛው ተጨባጭ ወይም ኮሬክትነስ የምንለው መልእክቱ ከአጠቃላይ ይልቅ የተወሰነና የተብራራ መሆን እንዳለበት የሚያሳይ መርህ ነው። አምስተኛው ግልጽነት ወይም ክላሪቲ የምንለው የመልእክቱ ሐሳብ በላኪው አእምሮ ውስጥ በጣም ግልጽ የሆነና ቀላል ቋንቋዎችን በመጠቀም መልእክቱ መተላለፍ እንደሚገባ ማተኮር እንደሚገባን የሚያሳይ መርህ ነው። ስድስተኛው ትህትና ወይም ከርትሴ የምንለው ጨዋነት የተሞላበት ባህሪ፣ ሰዎችን ማክበርና በበጎ ፈቃደኝነት ላይ የተመሰረተ ግንኙነት መሆን እንዳለበት የሚያሳይ መርህ ነው። ሰባተኛው ትክክለኛነት ወይም ኮሬክትነስ የምንለው የአስተሳሰብ የቁጥርና የቃላት ትክክለኝነት መኖር እንዳለበት የሚያሳይ መርህ ነው ማለት ነው። ስለዚህ ከተሰጡት አማራጮች ውስጥ ተቀባይነት የሚባል መርህ ባለመኖሩ መልሱ የሚሆነው ተቀባይነት ነው። ጥያቄ ቁጥር 3 የተግባቦት መርሆች 7 ውስጥ ተጨባጭነት ወይም ኮሬክትነስ ምን ማለት ነው? ሀ መልእክቱ የተወሰነና የተብራራ መሆን፣ ለ መልእክቱ አጭር መሆን፣ ሐመርሃ መልእክቱ በብዙ ቋንቋዎች የተገለጸ መሆን፣ መ መልእክቱ በስልክ ብቻ የተላከ መሆን። ከተሰጡት አማራጮች ውስጥ መልሱ የሚሆነው ሀ ነው፣ መልእክቱ የተወሰነና የተብራራ መሆን አለበት ነው። ኮሬክትነስ ወይም ተጨባጭነት የምንለው በላኪና ተቀባዩ መካከል ውጤታማ የሆነ ተግባቦት እንዲኖር ከአጠቃላይ ይልቅ የተወሰነና የተብራራ መልእክት ማስተላለፍ እንዳለብን የሚያሳይ መርህ ነው ማለት ነው። ስለዚህ መልእክቱ የተወሰነ ከሆነ ጊዜ የሚቆጥብና የመደመጥ እድሉንም የሚጨምር ይሆናል ማለት ነው። ጥያቄ ቁጥር 4 በተግባቦት ሂደት ውስጥ ላኪ ማድረግ ከሚጠበቅበት ውስጥ የማይካተተው የትኛው ነው? ሀ መልእክቱን መፍጠር፣ ለ ተቀባዩን መረዳት፣ ሐመርሃ ግብረ መልስ መቀበል፣ መ የጊዜ ሰሌዳ ማውጣት። መልሱ የሚሆነው መ ነው፣ የጊዜ ሰሌዳ ማውጣት ነው። የተግባቦት አካላት ወይም ኮምፖነንት ከምንላቸው ውስጥ ላኪ ወይም ሴንደር የምንለው አንደኛው ነው። ላኪ መልእክትን በመፍጠርና ለተቀባዩ በማድረስ የተግባቦትን ሂደት የሚጀምረው አካል ነው። ስለዚህ ላኪው ስለ መልእክቱ ዓላማ ግልጽ መሆን፣
መልእክቱን በብቃት ለማስተላለፍ የተሻሉ ቃላትን መምረጥ፣ የድምፅ ቃናዎችን፣ ሚዲያዎችን መምረጥ ይኖርበታል ማለት ነው። በዚህ መሰረት ተቀባዩ ማን እንደሆነ ማጤን፣ የመልእክቱ አይነቱን መምረጥ፣ ተቀባዩን ማወቅ፣ የተቀባዩን ስሜትና ምላሽን መመርመር፣ የተግባቦት እንቅፋቶች ካሉ እነሱን በመጀመሪያ ማስወገድ ያስፈልጋል ማለት ነው እንጂ የጊዜ ሰሌዳ ማውጣት የሚለው መልስ አይሆንም ማለት ነው። ስለዚህ መልሱ መ ይሆናል ማለት ነው። ጥያቄ ቁጥር 5 የተግባቦት መሰረታዊ አካላት ኮምፖነንትስ ከሚባሉት ውስጥ የማይመደበው ሀ ምንጭ፣ ለ አስተባባሪ፣ ሐመርሃ ላኪ፣ መ መልእክት። መልሱ የሚሆነው ለ ነው፣ አስተባባሪ ነው። ተግባቦትን በተሻለ መንገድ ለመረዳት 9 መሰረታዊ አካላት ወይም ኮምፖነንትስ ኦፍ ኮሚኒኬሽን እንዳሉ በተግባቦት ላይ ምርምር ያደረጉ ምሁራኖች አስቀምጠዋል። የመጀመሪያው ላኪ ነው፣ ሴንደር የምንለው ነው። መልእክቱን በመፍጠርና ለተቀባዩ በማድረስ የተግባቦትን ሂደት የሚጀምረው አካል ነው፣ ወይም ተግባቦቱን ኢኒሼት የሚያደርገው አካል ነው ማለት ነው። በሌላ አገላለጽ ላኪ ሴንደር ወይም ኢንኮደር በማለት ይገለጻል ማለት ነው። ሁለተኛው ምንጭ ነው። ሊተላለፍ የሚፈለገው መልእክት ማሰብ፣ መፍጠር ሲሆን ይህም ኢንኮዲንግ እንለዋለን ወይም it is the means of creation of the message ነው። እንዲሁም መልእክቱን ከማሰብና ከመፍጠር በተጨማሪ መልእክቱን መላክን ጨምሮ ያለውን ሂደት ያካትታል ማለት ነው። ስለዚህ ኢንኮዲንግን በማለት ልንገልጸው እንችላለን ማለት ነው። ሶስተኛው መልእክት ነው ወይም ሜሴጅ የምንለው ነው። መልእክቱ በሚቀረጽበት ጊዜ ተመልካቾች ወይም አድማጮቹ ማን እንደሆኑና ምን ማወቅ እንዳለባቸው ማጤን አስፈላጊ ነው የሚለውን የሚይዝ አንዱ አካል ነው ማለት ነው። አራተኛው የተግባቦት መንገድ ነው ወይም ቻናልስ ኦፍ ኮሚኒኬሽን ነው። ይህ በላኪና በመልእክት ተቀባይ መካከል ያለው ድልድይ ነው። አምስተኛው ተቀባይ ወይም ሪሲቨር እንለዋለን ወይም ዲኮደር እንለዋለን። ተቀባይ መልእክቱን ተቀብሎ ትርጉሙን የሚረዳ ግለሰብ ወይም አካል ማለት ነው። በዚህም ተቀባዩ ዲኮዲንግ ማድረግ ይጠበቅበታል ማለት ነው። ሚሴጁን ኢንተርፕሬት በማድረግ መረዳት ይጠበቅበታል ማለት ነው። ስድስተኛው አውድ ነው ወይም ኮንቴክስት ነው። ይህ ደግሞ በመልእክት ላኪና በተቀባይ መካከል ያለ የቦታ ርቀት፣ አሰራሮችና ማንኛውም የጋራ ልምዶችን ሁሉ የሚጨምር ሁኔታ ነው ማለት ነው። ሰባተኛው አካባቢ እንለዋለን። ይህ ደግሞ የተግባቦቱ ውይይት የሚካሄድበት ቦታና አካላዊ፣ ማህበራዊና ባህላዊ ክፍሎችንም አጠቃላይ ይይዛል ማለት ነው። ስምንተኛው ጣልቃ ገብነት ኢንተርፌስ ወይም ኖይዝ የምንለው ነው። ይህ ደግሞ የተግባቦት ሂደት ውስጥ የሚያጋጥመው ማንኛውም እንቅፋትና ተግዳሮቱን የሚያሳይ ነው። በዚህም ውጫዊ ወይም ውስጣዊ የሆነ ጣልቃ ገብነት ሊፈጠር ይችላል ማለት ነው። ለምሳሌ ሴማንቲክስ የምንላቸው መልእክት ላኪው ኦዲየንሱን ካለመረዳት የተለያዩ ቴክኒካል ወርዶችን ቢጠቀም ጃርገን ይፈጥራል ማለት ነው። እነዚህ ጣልቃ ገብነት ወይም ኖይዝ ብለን እንጠራቸዋለን። ዘጠነኛው ግብረ መልስ ነው ወይም ፊድባክ የምንለው ነው። ተቀባዩ ለላኪው የሚሰጠው ምላሽ ግብረ መልስ በመባል ይታወቃል። ስለዚህ ግብረ መልስ መልእክታችንን በተቀባዩ የደረሰና የተረዳ መሆኑን እንድንረዳ ስለሚያስችለን ለተግባቦት እጅግ በጣም አስፈላጊ ነው ማለት ነው። ስለዚህ መልሱ ለአስተባባሪ የሚለው ከኮምፖነንትስ ኦፍ ኮሚኒኬሽን ውስጥ አይመደብም ማለት ነው። ጥያቄ ቁጥር 6 ከሚከተሉት ውስጥ የተግባቦት መንገድ ወይም ቻናልስ ምሳሌ አይደለም። ሀ ኢሜል፣ ለ የፊት ለፊት ስብሰባ፣ ሐመርሃ የስራ አፈጻጸም፣ መ የቪዲዮ ኮንፈረንስ። መልሱ የሚሆነው ከተሰጡት አማራጮች ውስጥ ሐመርሃ ነው፣ የስራ አፈጻጸም ነው። የተግባቦት መንገድ ወይም ቻናል ከተግባቦት አካላት ውስጥ አንደኛው ነው ብለናል። የተግባቦት መንገድ በላኪና በመልእክት ተቀባይ መካከል ያለ ድልድይ ነው ብለናል። ቻናል ከኮሚኒኬሽን ኮምፖነንት ውስጥ እጅግ በጣም ዘ ሞስት ኢምፖርታንት የሚባል ነው። ምክንያቱም ተግባቦታችን ግቡን እንዲመታ ኮንተንቱን ተሸክሞ የሚሄድ the right ቻናል የምንለውን መምረጥ ይጠበቅብናል ማለት ነው። በዚህም የተግባቦት መንገድ ወይም ቻናልስ ኦፍ ኮሚኒኬሽን የሚባሉት ስልክ፣ ኢሜል፣ ደብዳቤ፣ የፊት ለፊት ስብሰባዎች፣ የቪዲዮ ኮንፈረንሶች፣ መደበኛ ያልሆነ የቡድን ስብስብና የጽሁፍ መልእክቶችንም ሁሉ ያካትታል ማለት ነው። ስለዚህ ከነዚህ ውስጥ የትኛውን ነው ብለን መጀመሪያ ተግባቦት ከመጀመራችን በፊት ቻናሉን መምረጥ ይጠበቅብናል ማለት ነው። ጥያቄ ቁጥር 7 የተግባቦት አካላት መካከል አውድ ወይም ኮንቴክስት ምን ማለት ነው? ሀ የመልእክት ቋንቋ፣ ለ የሚካሄድበት ሁኔታ፣ ሐመርሃ የመልእክት መጠን፣ መ የተቀባዩ ስም። ከተሰጡት አማራጮች ውስጥ መልሱ የሚሆነው ለ ነው፣ የሚካሄድበት ሁኔታ ነው። አውድ ወይም ኮንቴክስት የምንለው ከተግባቦት አካላት ውስጥ አንዱ ሲሆን በመልእክት ላኪና ተቀባዩ መካከል ያለ የቦታ ርቀት፣ አሰራር፣ ደንቦች እና ማንኛውንም የጋራ ልምዶችን ሁሉ
ጨምሮ ተግባቦቱ የሚካሄድበትን ሁኔታ የሚገልጽ ኮምፖነንት ነው ማለት ነው። ለምሳሌ ተግባቦቱ የሚካሄደው በኃላፊነት ደረጃ ያለው ርቀት ምን ሊሆን ይችላል፣ የተቋማችን ህግና ደንቦች ደግሞ ምንን ያመለክታሉ የሚለውን መረዳት ይጠበቃል ማለት ነው። ጥያቄ ቁጥር 8 ግብረ መልስ ፊድባክ የሚለው ምንድን ነው? ሀ የላኪው ስህተት፣ ለ የመልእክት መጠን፣ ሐመርሃ የተቀባዩ ምላሽ፣ መ የግንኙነት መንገድ። መልሱ የሚሆነው ሐመርሃ ነው፣ የተቀባዩ ምላሽ። ፊድባክ የምንለው ከተግባቦት ኮምፖነንት ውስጥ አንዱ ሲሆን ተቀባዩ ለላኪው የሚሰጠው ምላሽ ግብረ መልስ በመባል ይታወቃል ማለት ነው። ይህም ተግባቦቱ በምን ያህል ደረጃ እንደተከናወነ የምንረዳበት እጅግ በጣም አስፈላጊ የሆነ አካል ነው ማለት ነው። ጥያቄ ቁጥር 9 በተቋማት ውስጥ የተግባቦት ክህሎት አስፈላጊ የሆነው ለምንድን ነው? ሀ የስራ ሰዓትን ለመቆጣጠር፣ ለ የኮምፒውተር ክህሎትን ለማሳደግ፣ ሐመርሃ የውጭ አገር ጉዞ ለማስተናገድ፣ መ ውጤታማነትን ለመጨመር። መልሱ የሚሆነው ከተሰጡት አማራጮች ውስጥ መነው ውጤታማነትን ለመጨመር ነው። የተግባቦት ክህሎት እጅግ በጣም አስፈላጊ መሆኑን በተለያየ መልኩ መግለጽ ይቻላል። ለምሳሌ የስራ ላይ እርካታን ይፈጥራል፣ የስራ ላይ ግጭትን፣ አለመግባባትን ይቀንሳል፣ ውጤታማነትን በአጠቃላይ እንደ ተቋም ይጨምራል፣ ፈጠራን፣ አዳዲስ ኢኖቬቲቭ ሀሳቦችን ያበረታታል፣ የተቋማዊ ምላሽ ሰጭነትንም ያሻሽላል፣ የህዝብ ለህዝብ ግንኙነትና የባለድርሻ አካላትንም ግንኙነትን ያሳድጋል ማለት ነው። ስለዚህ መልሱ የሚሆነው ውጤታማነትን ለመጨመር ነው ማለት ነው። ጥያቄ ቁጥር 10 የተግባቦት መንገዶች መካከል ቨርባል ኮሚኒኬሽን ምንን ያካትታል? ሀ የቃል ወይም የጽሁፍ መልእክት፣ ለ የሰውነት ቋንቋ፣ ሐመርሃ የፎቶ መልእክት፣ መ በምልክት መግለጽ። ከተሰጡት አማራጮች ውስጥ መልሱ የሚሆነው ሀ ነው፣ የቃል ወይም የጽሁፍ መልእክት ነው። የንግግር ተግባቦት ወይም ይሄ ቨርባል ኮሚኒኬሽን የምንለው ነባቢነት የምንለው ሲሆን ይህም በቃል ወይም በጽሁፍ መልእክት የምናስተላልፍበት አንዱ አካል ነው ማለት ነው። ጥያቄ ቁጥር 11 ከሚከተሉት ውስጥ ነን ቨርባል ኮሚኒኬሽን ምሳሌ አይደለም። ሀ የአይን ግንኙነት፣ ለ የድምፅ ቃና፣ ሐመርሃ የኢሜል መላክ፣ መ የፊት መግለጫ። መልሱ የሚሆነው ሐመርሃ ነው። ነን ቨርባል ኮሚኒኬሽን የምንላቸው ወይም ቃል አልባ ተግባቦት የምንላቸው ደግሞ ኢነባቢነት ያላቸው ናቸው። ይህም ከጽሁፍና ተግባቦቶች በተለያየ ባህሪ መልእክትን ትርጉም ባለው መልኩ የምናስተላልፍበት የተግባቦት መንገድ ነው። እነዚህም ምልክቶችን፣ የሰውነት ቋንቋን፣ የፊት ገጽታዎችን በመጠቀም ተግባቦትን የምንፈጥርበት አጠቃላይ ሂደት ነው ማለት ነው። ጥያቄ ቁጥር 12 የተግባቦት ተግዳሮቶች መካከል የቋንቋ መሰናክሎች ምን ማለት ነው? ሀ የአነጋገር ዘይቤ ልዩነት፣ ለ የንግግር ችግር፣ ሐመርሃ የመስማት እክል፣ መ የልምዶች ልዩነት። መልሱ የሚሆነው ሀ ነው፣ የአነጋገር ዘይቤ ልዩነት ነው። በተግባቦት ወይም በኮሚኒኬሽን ላይ ጥናት ያደረጉ ምሁራኖች በአጠቃላይ በተግባቦት ላይ ያሉት ተግዳሮችን በ12 ዋና ዋና ክፍሎች ለይተው አስቀምጠውታል። አንደኛ ስነ ልቦናዊ ተግዳሮት ወይም እንቅፋት ብለው ያስቀምጣሉ። ይህም እንደ ፍርሃት፣ ጭንቀት ወይም በራስ አለመተማመን ያሉ ሁኔታዎችን ይይዛል። ሁለተኛው አካላዊ ተግዳሮት የምንለው ነው። ይሄ ውጫዊ ሁኔታዎች ናቸው። ለምሳሌ ተግባቦት በምናደርግ ውስጥ ያለ ጫጫታ፣ ርቀት ወይም የአካባቢ ሁኔታዎችን ይይዛል። ሶስተኛው የመግባቢያ ባህላዊ ተግዳሮት ይባላል። እነዚህ ደግሞ አጠቃላይ ልምዶችን፣ የእምነት፣ የእሴቶችና የመተዳደሪያ ደንቦችን ልዩነትን ይይዛል። አራተኛው ጥያቄው ላይ ያለው የቋንቋ መሰናክሎች የምንለው ነው። ይሄ ደግሞ የቋንቋ ወይም የአነጋገር ዘይቤ ልዩነትን ይዛል። አንድ አይነት ቋንቋ በማይናገሩ እና በማይጋሩ ግለሰቦች መካከል የሚፈጠር ችግሮችን የሚይዝ አንዱ መሰናክል ነው። አምስተኛው ስሜታዊ ተግዳሮቶች ናቸው። እነዚህ ደግሞ እንደ ቁጣ፣ ብስጭት፣ ጭንቀት ያሉ ስሜታዊ ሁኔታዎችን ይዛል። ስድስተኛው የትርጓሜ ተግዳሮቶች ናቸው። እነዚህም ደግሞ የቃላት ምልክቶችና የቋንቋ አጠቃቀምን የተሳሳተ ትርጉም መስጠትን የሚይዝ አንዱ ተግዳሮት ወይም እንቅፋት ነው። ሰባተኛው ተቋማዊ ተግዳሮቶች ወይም እንቅፋቶች የምንላቸው ተዋረዳዊ የተቋም መዋቅሮች፣ በቂ ያልሆነ የተግባቦት መስመሮች እና መዋቅሮች አለመኖሩን የሚያሳይ አንዱ እንቅፋት ነው። ስምንተኛው የግንዛቤ ተግዳሮቶች የምንላቸው ነው። ግለሰቦች ከግል ልምዳቸው ወይም ከግምቶቻቸው ተነስተው የሚሰጡት አጠቃላይ የአረዳድ ችግርን ያይዛል ማለት ነው። ዘጠነኛ የአመለካከት ተግዳሮት የምንለው ነው። ይሄ ደግሞ የተዛባ አመለካከቶችን ለማዳመጥ ለመረዳት ያለውን አጠቃላይ ሁኔታን ይይዛል። አስረኛ የስርዓተ ጾታ ተግባቦት እንቅፋቶች ወይም ተግዳሮቶች የምንላቸው ነው።
እንደዚሁም ደግሞ በጾታ መካከል ያለው ልዩነት የተግባቦት ወይም የዘይቤ ልዩነትን የሚይዙ አጠቃላይ ሁኔታዎች ናቸው። 11ኛው የአካል ጉዳት ተግዳሮት የምንላቸው ናቸው። እነዚህ ፊዚዮሎጂካል የሆኑ የመስማት እክል ወይም የንግግር ችግር መኖሩን የሚያሳዩ እንቅፋቶች ናቸው። 12ኛ የቴክኖሎጂ ተግዳሮቶች ወይም ማነቆች የምንላቸው ናቸው። እነዚህ ደግሞ የቴክኒክ ችግሮች ናቸው። የግንኙነት ጉዳዮችን ወይም የመገናኛ መሳሪያዎችን ካለማወቅ ወይም ካለመረዳት የሚመነጩ ተግዳሮቶች ወይም እንቅፋቶች ናቸው ማለት ነው። ስለዚህ ከጥያቄው አንጻር የቋንቋ መሰናክሎች ወይም ተግዳሮቶች የምንላቸው የአነጋገር ዘይቤ ወይም ልዩነት ነው የሚለውን መልሱ መረዳት ይጠበቅብናል ማለት ነው። ጥያቄ ቁጥር 13 የአካላዊ ተግዳሮት ወይም ፊዚካል ባሪየር ምሳሌ የሆነው ሀ ፍርሃት፣ ለ ጫጫታ፣ ሐመርሃ ባህላዊ ልዩነት፣ መ የቋንቋ ምልክቶች። መልሱ የሚሆነው ለ ነው፣ ጫጫታ ነው። ከ12ቱ የተግባቦት ተግዳሮቶች ውስጥ አንዱ አካላዊ ተግዳሮት ነው። አካላዊ ተግዳሮት ወይም እንቅፋት የምንለው ውጫዊ ሁኔታዎችን በአጠቃላይ የሚይዝ ነው ብለናል። ይህም እንደ ጫጫታ፣ ተግባቦቱ መካከል ያለውን ርቀትና የአካባቢ ሁኔታዎችንም በሙሉ የሚጨምር የፊዚካል ባሪየር ወይም አካላዊ ተግዳሮት ነው ማለት ነው። ጥያቄ ቁጥር 14 በንቃት ማዳመጥ የተግባቦት ተግዳሮቶች መፍቻ መንገዶች ውስጥ የማይካተተው የቱ ነው? ሀ በተናጋሪው ላይ ማተኮር፣ ለ ግልጽ ጥያቄዎችን መጠየቅ፣ ሐመርሃ ሐሳብን ማንጸባረቅ፣ መ ሐሳብን ማደራጀት። መልሱ የሚሆነው መ ነው፣ ሐሳብን ማደራጀት ነው። የተግባቦት ተግዳሮቶች መፍቻ መንገዶች ተብለው በተግባቦት ወይም ኮሚኒኬሽን ስኪል ላይ ጥናት ያደረጉ ምሁራኖች ካስቀመጧቸው ዋና ዋና ነጥቦች ውስጥ አንደኛው ግልጽና አጭር ቋንቋን መጠቀም ነው። የሚተላለፉ መልእክቶች ቀላል ማድረግ ይጠበቃል። ሐሳብን ማደራጀት እንደዚሁም ደግሞ ድምፅነትን መቆጣጠር ያስፈልጋል ብለው ያስቀምጣሉ። ሁለተኛው ደግሞ በንቃት ማዳመጥ ነው። በተናጋሪው ላይ ማተኮር፣ ጣልቃ ገብነትን ማስወገድ፣ ርህራይን ኤምፋሲን ማሳየት፣ የማብራሪያ ጥያቄዎችን መጠየቅና ሐሳብን ማንጸባረቅ ያስፈልጋል ብለው ያስቀምጣሉ። ሶስተኛው ከተለያዩ የተግባቦት ዘዴዎች ጋር መላመድ ማለትን መመልከት፣ መገምገም፣ የድምፅ ፍጥነትን መለዋወጥ፣ ታጋሽና አስተዋይ መሆን ያስፈልጋል ብለው ያስቀምጣሉ። አራተኛው ግብረ መልስ መቀበል፣ ግብረ መልስን በንቃት ማዳመጥ፣ በሚነሱ ሐሳቦች ላይ የራስን ሐሳብ ማንጸባረቅ ያስፈልጋል ብለው ያስቀምጣሉ። አምስተኛ ትክክለኛውን ተግባቦት መምረጥ፣ የመልእክቱን ተፈጥሮ፣ የታዳሚዎችን ምርጫዎችና የሰነዱን አስፈላጊነት መገምገም ያስፈልጋል። ስድስተኛ የድምፅ ኢነባቢነት ተግባቦትን መጠንቀቅ፣ ተግባቦትን በምናደርግበት ጊዜ የሰውነት ቋንቋ፣ የፊት መግለጫዎችን፣ የድምፅ ቃናዎችን፣ የአይን ግንኙነትና የማዳመጥ ምልክቶች ላይ መጠንቀቅ ያስፈልገናል ማለት ነው። ሰባተኛው የእይታ መሳሪያ ነው ወይም ቪዥዋል ኤድስ የምንላቸውን መጠቀም ያስፈልጋል። ተግባቦ በምናደርግበት ጊዜ መልእክቱን በአግባቡ ለማስረዳት ተዛማጅ የሆኑ ምስሎችን መምረጥ ያስፈልጋል። ስምንተኛ የባህል ግንዛቤን ማዳበር፣ የሰውነት ቋንቋና ምልክቶችን ማስተዋል ይጠበቅብናል ማለት ነው። ዘጠነኛ ምሳሌዎችንና ታሪኮችን መጠቀም፣ ተግባቦ በምናደርግበት ጊዜ እውነተኛ የህይወት ታሪኮች ካሉ ወይም አውዶችን መርጠን መጠቀም ይጠበቅብናል። እንደዚሁም ደግሞ ተዛማጅ የሆኑ ተሞክሮችን ማንጸባረቅ ያስፈልጋል ማለት ነው። አስረኛ ገለጻና ማጠቃለያ መጠቀም፣ ማጠቃለያ የተብራሩትን ዋና ዋና ነጥቦች በአጭር መግለጽን ይጨምራል ማለት ነው። የተብራሩ ዋና ዋና ነጥቦችን መግለጽ ያስፈልጋል ማለት ነው። ጥያቄ ቁጥር 15 የተግባቦት መንገድ በሚመረጥበት ጊዜ ግምት ውስጥ ማስገባት ያለበት ጥያቄ አይደለም። ሀ ይህ መንገድ ግልጽ መልእክት ለመላክ ይጠቅማል። ለ ተቀባዩ መልእክቱን ሊቀበል ይችላል። ሐመርሃ የላኪው ዕድሜ ስንት ነው? መ በዚህ አውድ ውስጥ ይህንን መንገድ መጠቀም ተገቢ ነው። መልሱ የሚሆነው ሐመርሃ ነው። የላኪው ዕድሜ ስንት ነው የሚለው ነው። ምክንያቱም ተግባቦትን በምንሰራበት ጊዜ ዕድሜው ላይ ሳይሆን ማተኮር ያለብን የምንሰጠውን መልእክት በአግባቡ ሊረዳ ወይም ላይረዳ ይችላል የሚለው ነው እንጂ ዕድሜው 15 የሆነ ወጣት ዕድሜው 40 ዓመት ከሆነው ሰው የተሻለ ግንዛቤ ሊኖረው ይችላል ማለት ነው። ዕድሜውን ሳይሆን ማተኮር ያለብን መልእክቱን ለመቀበል ግንዛቤ ሊኖረው ይችላል የሚለውን ነው መረዳት ያለብን ማለት ነው። ስለዚህ ከተሰጡት አማራጮች ውስጥ መልሱ የማይሆነው ወይም ግምት ውስጥ ማስገባት የሌለብን ማለት ነው ሐመርሃ ነው ማለት ነው። ጥያቄ ቁጥር 16 የተግባቦት ተግዳሮቶችን ለመሸፈን የሚጠቅም ዘዴ ምሳሌዎችንና ታሪኮችን መጠቀም ምን ያስችላል? ሀ ተሳትፎን ማሳደግ፣ ለ የተወሳሰቡ ጽንሰ ሐሳቦችን ማብራራት፣ ሐመርሃ መልእክቱን የበለጠ ማስታወስ የሚያስችል ማድረግ፣ መ ሁሉም። ከተሰጡት አማራጮች ውስጥ መልሱ የሚሆነው መ ነው፣ ሁሉም ነው። ተግባቦት በምናደርግበት ጊዜ ምሳሌዎችንና ታሪኮችን መጠቀም የበለጠ በተግባቦት ውስጥ ተሳትፎን ያሳድጋል፣
የተወሳሰቡ ጽንሰ ሐሳቦች ካሉ ደግሞ እነሱ የበለጠ ግልጽ እንዲሆኑ ያደርጋል። እንደዚሁም ደግሞ መልእክቱን በሚቀበለው አካል ላይ የበለጠ የማስተዋስ ችሎታውን እንዲያዳብር ያደርጋል ማለት ነው። ስለዚህ ምሳሌዎችና ታሪኮችን መጠቀም እጅግ አስፈላጊ ነው ማለት ነው። ጥያቄ ቁጥር 17 የተግባቦት አካላት ውስጥ አካባቢ ወይም ኢንቫይሮንመንት ምን ማለት ነው? ሀ የሚካሄድበት አካላዊና ስነልቦናዊ ድባብ፣ ለ የተቀባዩ ስም፣ ሐመርሃ የመልእክት መጠን፣ መ የላኪው ዕድሜ። መልሱ የሚሆነው ሀ ነው። የሚካሄድበት አካላዊና ስነልቦናዊ ድባብ ነው። ከተግባቦት አካላቶች ውስጥ አንዱ አካባቢ ነው ብለናል። ይህም ተግባቦቱ የሚካሄድበትን አካላዊና አጠቃላይ ስነልቦናዊ ድባብ መረዳት ያስፈልጋል ማለት ነው። ጥያቄ ቁጥር 18 የተግባቦት ተግዳሮቶች ውስጥ የአመለካከት ተግዳሮቶች ምን ማለት ነው? ሀ የተዛባ አመለካከቶች፣ ለ የቋንቋ ልዩነት፣ ሐመርሃ የጫጫታ፣ መ የመስማት እክል። መልሱ የሚሆነው ሀ ነው። ከተግባቦት ተግዳሮቶች ውስጥ አንደኛው የአመለካከት ተግዳሮቶች ነው። ይህም ማለት ተግባቦት በምናደርግበት ጊዜ በመልእክት ላኪውና በመልእክት ተቀባዩ መካከል ያሉ አጠቃላይ የተዛቡ አመለካከቶችን ያሳያል ማለት ነው። ጥያቄ ቁጥር 19 የተግባቦት መንገዶች ውስጥ የጎንዮሽ ተግባቦት ምን ማለት ነው? ሀ ከሰራተኛ ወደ አለቃ፣ ለ ከአለቃ ወደ ሰራተኛ፣ ሐመርሃ በተመሳሳይ ደረጃ መካከል፣ መ ከውጭ ጋር። መልሱ የሚሆነው ሐመርሃ ነው። በተመሳሳይ ደረጃ መካከል ነው። የተግባቦት ፍሰት በተቋማት ውስጥ በተለያዩ ሁኔታ ሊከናወን ይችላል። አንደኛው ወደ ታች የሚደረግ ተግባቦት ፍሰት ይባላል። ይህም ከአለቃ ወደ ታችኛው ሰራተኛ ነው። ለ ወደ ላይ የተግባቦት ፍሰት ይባላል። ይህም ደግሞ ከታችኛው ሰራተኛ ወደ አለቃ የሚደረግ ተግባቦት ነው። ሐመርሃ የጎንዮሽ ተግባቦት ይባላል። ይህም በአንድ ስራ ክፍል ያለን ባለሙያዎች ወይም ሰራተኞች የምናደርገው ተግባቦት ነው ማለት ነው። አራተኛ ከሌሎች ጋር የሚደረግ ተግባቦት ነው። ይህም ከስራ ክፍላችን ውጭ የሚደረግ አጠቃላይ ግንኙነትን ወይም ተግባቦትን ነው። አምስተኛው ደግሞ የውጭ ግንኙነት ተግባቦት የምንለው አለ። ከአንድ ኦርጋናይዜሽን ወደ ሌላ ኦርጋናይዜሽን የምናደርገው አጠቃላይ ተግባቦትን ያሳያል ማለት ነው። ጥያቄ ቁጥር 20 አንድ የፕሮጀክት አመራር በአጠቃላይ ከሚሰራው ስራ ውስጥ ምን ያህል ፐርሰንት ለተግባቦት ጊዜ ይጠቀማል? ሀ ከ30 እስከ 40 በመቶ፣ ከ50 እስከ 60 በመቶ፣ ሐመርሃ ከ70 እስከ 80 በመቶ፣ መ ከ80 እስከ 90 በመቶ። መልሱ የሚሆነው መ ነው። ከ80 እስከ 90 በመቶ ነው። የተለያዩ ጥናቶች እንደሚያመላክቱት አንድ አመራር በሚሰራው ስራ ውስጥ በሚያከናውነው ፕሮጀክት ውስጥ በሚመራው ድርጅት ውስጥ ከ80 እስከ 90 በመቶ ያለውን አብዛኛውን ጊዜ የሚያሳልፈው በተግባቦት እንደሆነ ያስቀምጣሉ ማለት ነው። ስለዚህ ተግባቦት እጅግ በጣም አስፈላጊ ነው። ይህንም ከፋፍለው ሲያሳዩት ከ40 እስከ 50 በመቶ ያለውን ጊዜ ከማናጅመንቱ ጋር በተግባቦት ያሳልፋል ብለው ያስቀምጣሉ። እንደዚሁም ከ30 እስከ 40 በመቶ ያለውን ከውጭ ባለድርሻ አካላት ጋር በሚደረግ ተግባቦት ያሳልፋል ብለው ያስቀምጣሉ። እንደዚሁም ከ10 እስከ 20 በመቶ ያለውን ጊዜ ደግሞ ለሊደርሺፕ እና ለዲሲዥን ሜኪንግ ያለውን የውሳኔ ሐሳቦችን ለመስጠት ያለውን አጠቃላይ ተግባቦት ጊዜ ይጠቀማል በማለት ያስቀምጣሉ ማለት ነው። እናም ተግባቦት ወይም ኮሚኒኬሽን የምንለው እጅግ በጣም አስፈላጊና በአጠቃላይ በስራችን ሂደት ውስጥ አብዛኛውን የስራ ጊዜያችን የሚወስደው መሆኑን ተረድተን በአግባቡ ስለ ተግባቦት ወይም ኮሚኒኬሽን መረዳት ይጠበቅብናል ማለት ነው። በኢትዮጵያ ሲቪል ሰርቪስ ኮሚሽን መንግስት ሰራተኛውን ለመመዘን በሚዘጋጁ የተግባቦት ክህሎት ኮሚኒኬሽን ስኪልስ ማናጅመንት ላይ ያተኮሩ ሳምፕል የብቃት ምዘና ጥያቄና መልሱን ከነማብራሪያው በዚህ መልኩ ይዤላችሁ ነው የቀረብኩት። በዚህ ቪዲዮ ደስተኛ እንደምትሆኑ አልጠራጠርም። በቀጣይ የማቀርብላችሁንም ተከታተሉ ዘንድ እንዲሁም ሚዲያው ለብዙዎች እንዲደርስ ሰብስክራይብ፣ ላይክ እና ሼር እንድታደርጉ እየጠየቅኩኝ በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ መልካሙን ሁሉ እመኝላችኋለሁ። አመሰግናለሁ።